ሞስኮ በጣም ነው የምትበርደው። እኔ እንጃ እንዴት ብርዱ እንደሚያንቀጠቅጥ አይዲያው የላችሁም። አሁን እስኪ ታክሲ እየጠበቅኩኝ ነው። ምን አይነት ታክሲ እንደሚመጣ እናያለን። ያጀማ በጧቱ ከልከል እያልኩ ሆቴል መጥቼ ኧረ አሁን ሰዓቱ አይደለም እንካው ተብዬ በቃ እግሬ ወዳ መጣለኝ እየነካሁት ነው። ከሁለት ሰዓት በኋላ ና ተባልኩ። አሁን አይደለም ሰዓቱ ምን በጧት አስመጣ ተባልኩ። ያው ዳሬን ተጉዤ ነው የመጣሁት ሞስኮ። ምን ታደርጉታላችሁ? እስኪ እግሬ ወዳ አመራኝ ደግሞ እንግዲህ ልጓዘዋ የት ደርሳለሁ? ሞስኮ የቀን ድባቧ ደግሞ ይሄንን ትመስላለች። ይሄኛው ቢልዲንግ አለ እንዲህ አይነት ነገር ምናምን እንትን ነው። ይሄኛው ወንዝ ነገር ነው። ምን ወንዝ እንደሚባል አላውቅም። አሁን ሬድ ስኩዌርን ፈልጌ እየሄድኩኝ ጉግል ማፕ ተከትዬ እየሄድኩኝ ይሄን ተከትለ ሄደ ከዛ ሌፍት ከዛ ራይት ምናምን እያለኝ ነው። አንድ ኦልሞስት 2 ኪሎ ሜትር ይቀረኛል። ወክ እያደረኩ ነው። ያ ጀማዓተል ኸይር ሞስኮ ገብተናል። በቀን ያላት ድባብ አሁን ቀን ነው፣ ኖርማሊ ቀን ነው። ይሄ ግን ጭልምልም ያለ ነገር ነው። ያው ደመናው ዳምኗል፣ ሊጥል አስቧል መሰለኝ። እስኪ ደግሞ የቀን ድባቧ ምን ትመስላለች ሞስኮ የሚለውን ነገር የምናይ ነው የሚሆነውና አሁን ወደ ሬድ ስኩዌር እየሄድኩኝ ነው። እዛ ስደርስ ደግሞ ያለውን ነገር አሳያችኋለሁ። እዚህ ሀገር መታችሁ የምትጎበኙት ያው ቁጥር 1 ሬድ ስኩዌር የሚባለው ነው። እሱን ለመጎብኘት እየሄድኩኝ ነው። ግን 1-2 ኪሎ ሜትር አይ ቲንክ ይቀረኛል እና ያው እዚህ ጋር ደርሻለሁኝ አሁን። እስኪ ደግሞ እንግዲህ ስንደርስ ደግሞ እዛ ጋር የምናየው ነው የሚሆነው። ሞስኮ ያው በጣም ሰፊ ነች። በጣም ብዙ የሚጎበኝ ቦታ አላት። ግን ደግሞ እንግዲህ እግሬ ያደረሰኝን አላህ የሻለኝን ያህል ምን ጎበኛት ነው የሚሆነው። ኦኬ ስቲል እየተጓዝን ነው። አይ ቲንክ ይሄ የሞስኮ ዋና ሴንተር የሚባለው ቦታ ላይ ነው ያለሁት። ብዙ ታሪካዊ እንትኖች አሉት። ግን እስኪ መረጥ አድርጌ ለማየት እሞክራለሁ። የቻልኩትን ያህል ለመሻገር እየሞከርኩ ነው። እንግዲህ እስኪ እናየዋለን። እዚህም አላህ አንድ አስጎብኝ እንዲሰጠኝ ብቻ ዱዓ አድርጉ እናንተ፣ ችግር የለውም።
ታውቃላችሁ ግን ሩሲያ በዓለማችን በቆዳ ስፋት ቁጥር 1 የሆነች ሀገር ነች። በሶቪየት ህብረት ወቅት ደግሞ አሜሪካንን ትገዳደር የነበረች በጣም ትልቅ ሀገር ነች እና ህብረቷ ከፈረሰ በኋላ ነው እንግዲህ ትንሽ የአሜሪካንን የመገዳደር ነገር እንትን ያደረገችው። በጣም ትልቅ ግዙፍ ሀገር ነች። የተለያየ አትሞስፌር አላት ራሱ። አሁን እዚህ ሞስኮ ያለው ይሄን ይመስላል። የካዛኖን አይተናል። ሌላ አካባቢውን ብንሄድ ደግሞ እንዲሁ የተለየ ነገር አላት እና በጣም ሰፊ ከመሆኑ አንጻር የብዙ ማዕድናት ባለቤት የብዙ ነገሮች ባለቤት ነች እና ቱሪስቱ በቃ እዚህ ነው ያለው። አያችሁ፣ እዚህ ነው ያለው ቱሪስቱ፣ እዚህ ነው ያለው። ግዴላችሁም እዚህ ነው ያለው ቱሪስቱ። ይሄ ይመስለኛል ሬድ ስኩዌር የሚባለው ከጀርባ ያለው። እስኪ እንግዲህ ይሄን እየዞርን እያየን ሁሉንም ነገር ትራንስፓረንትሊ ወደ እናንተ የምናደርስ ነው የሚሆነው። ምንም ነገር ሳንደብቅ ባይሆን ምንድን ባለው እንትን ብታደርጉ ጥሩ ነው። ሰብስክራይብ ብታደርጉ ጥሩ ነው፣ ብዙ ነገር እንዲደርሳችሁ። ዝናብ እየጣለ ነው፣ ምንም ማድረግ አንችልም፣ ግን እዛ ጋር የግድ መድረስ አለብን። ዝናብ እየጣለ ነው። እስኪ ተከተሉኝ ፕሊስ። ሁሉም ጥላ ይዟል፣ ግን ምን እኔ ብቻ ነኝ ጥላ ያልያዝኩት ነው። አንዳቸው ጋር ጥገኝነት ልጠይቅ እንደዚሁ። ኃይለኛ ዝናብ እየመጣ ነው። ኃይለኛ ዝናብ እየመጣ ነው። ወደሆነ ቦታ ሄደን መጠለል አለብን። ያ ጀማ ወደሆነ ቦታ ሄደን መጠለል አለብን። ለምን ዝናብ ጥሩ አይደለም። ዝናብማ ጥሩ ነው እንጂ ስሳሳትማ ዝም አትበሉ። ለማንኛውም እናየዋለን። ዋው በጣም ደስ ይላል ይሄ ድባቡ ምናምን። ከላይ የሆነ የእግረኛ መንገድ ላይ ሆናችሁ ከተማውን ስታዩት በጣም ነው ደስ የሚለው። በጣም እዩት እስኪ። ዋው ደስ ይላል በጣም። መልኩ በቃ ዝም ብሎ ያጨሳል። ምንም እዛ ጋር መቆም አልቻልኩም። ያው ትንሽ ካፊያ ነገር ስላለ እዚህ ጋር አሜሪኮ ኮፊ ነው ያሉኝ። 150 ሩብል ገዝቼ እሷን ፉት እያልኩ እዚህ ጋር እንግዲህ ተጠልለን ያለ ነው። ሞስኮ በዓለም ደረጃ በጣም ከፍተኛ ቁጥር ያለባት ከተማ ነች። ምናልባት እስከ 19 ሚሊዮን ድረስ በሞስኮ ከተማ ብቻ ነዋሪዎች እንዳሉ ነው የሚነገረው እና ይሄ ማለት በጣም ከፍተኛ ነዋሪ የምታስተናግድ ከተማ ነች ማለት ነው። በጣም በርካታ የሚጎበኙ ቦታዎች አሏት። ይሄ በጣም በአብዛኛው ይሄ እኔ ያለሁበት አካባቢ ነው የሚጎበኘው። እንግዲህ ውስጡን እየገባን የምናይ ነው የሚሆነው። በተለይ እዚህ ጋር ፊት ለፊቴ የሚታየው ይሄ ሰፊው የቀዩ አደባባይ የሚባለው ታሪካዊ እንትን ነው። ራሱን የቻለ ደግሞ የሞስኮ በታሪክ ውስጥ እንደ ትልቅ ረምዝ የምትቆጥረው ደግሞ ከርመሊን እንትን አለ። እሱም እዚሁ አካባቢ ነው። ሌሎቹ ያው ቴክኒካል ስሞች ስለሆኑ በታሪክ የሚታወቅ ቸርች አለ እዚሁ ውስጥ እና ስሙንም እንዳላበላሽ ታሪኩንም እንዳላበላሽ ስለምሰጋ ስለሱ በቂ መረጃ ካገኘሁ ብቻ የማወራ ነው የሚሆነውና ለማንኛውም በጣም ደስ የሚል ድባብ ላይ ነው ያለው። ሞስኮ ከተማ የምትገኘው በአውሮፓ ጂኦግራፊካል አቀማመጧ አውሮፓ ውስጥ ነው ያለው። እንግዲህ ቴክኒካሊ
እንደ አውሮፓ ላትቆጠር ትችል ይሆናል፣ ግን ቦታዋ ያለው በተለይ ሞስኮን ይዞ ወደ ካዛን ምናምን ይሄ አውሮፓ ውስጥ ነው ያለው ማለት ነው። ለምንድነው ሞስኮ የተባለችው የሚል ጥያቄ ከተነሳ ሞስኮ ወይንም ደግሞ በሩሲያኛ አጠራር ትንሽ ተልይን ያለው ቃል አለ። እሱ ወንዝ አለ፣ የሞስኮ ወንዝ አለ። ይሄ ድልድዩ ማለት ነው። ወደ 49 ድልድዮች ይሻገሩታል። ወደ 500 ኪሎ ሜትር በሀገሪቷ ውስጥ ይፈሳል ማለት ነው እና በዚህ ወንዝ ስም ነው የተጠራችው ተብሎ ነው የሚወሰደው። እስኪ ይሄን ደግሞ ተሻግረን እዚህ ጋር ይመስለኛል ይሄ ጀርባ ይመስለኛል እኔ የፈለኩት ቦታ። እስኪ ሄደን ደግሞ ያለውን ነገር እናያለን። ያለምንም ደሊል ወይንም ደግሞ ያለምንም አስጎብኝ ነው እየዞርኩ ያለሁትና በራሴ ዝም ብዬ እያየሁኝ ቱሪስቶች የሚሄዱበትን ቦታ ምናምን እያየሁ ገስ እያደረኩ ነው እየሰራሁኝ ያለሁት። በጣም ግን አንድ የወሰድኩት ነገር ምን አለ መሰላችሁ? ሰው በጣም ኩል ነው። እንዲህ እንኳን አፍጦ የሚያያችሁ ሰው የለም። ዋላ ፖሊስ በሉት ዋላ ምናምን ነዋሪው በሉት በቃ በጣም ደስ የሚል ነገር ነው ያለውና እዛ ሆነን የምንሰማው ነገር እዚህ ሆነን የምናየው ነገር እየቅል ነው። ስለዚህ አይቶ መፍረድ ጥሩ ነው። ይሄ ነው ቀዩ አደባባይ የሚባለው አሉኝ። ግን አይ ዶንት ቲንክ ሶ። ፖሊሶቹን ስጠይቅ ግን እንደዛ አሉኝ። ወይ አልተረዱኝ ከሆነ አላውቅም። ለነገሩ ይሄ ተዘጋግቷል እና ግን እንደዚህ አይደለም የጠበቅኩት እኔ ፎቶ ላይ ሳየው እንዲህ ዩ ሼፕ ምናምን ነገር ያለው አይነት ነገር ነው። ወይ በዚህ ጀርባ ሊሆን እንደሚችል ገምታለሁ። እስኪ አጣርቼ የምናየው ነው የሚሆነው። ለማንኛውም እዚህ ጋር ግን ያው ፖሊሶቹ ከጀርባ ያሉ ምናምን ይሄ መንገዱ ዝግትግት ያለ ነገር ነው። ግን እናያለን እንግዲህ ኢንቨስቲጌት እናደርጋለን። ያ ጀማዓ አላምን ብዬ ነበረ። ሌሎች ቱሪስቶችን ጠይቄ ነገሩ። ስለዚህ ይሄ ነው ቦታው የእንትን ምንድነው ቀዩ አደባባይ የሚሉት ይሄ ነው እና በጣም ብዙ ሾው የሚሰራበት በጣም ብዙ ታሪክ አለው። እሱን እንግዲህ ሰርች ማድረግ ትችላላችሁ። ምን እንደሆነ ታሪኩ እሱን ሰርች ማድረግ ይቻላል። ግን ይሄ ተዘግቷል ነው የሚሉት። ለምን እንደሆነ አላወቁም። ሰዓቱ ሊሆን ይችላል። ግን ይሄ ነው ቦታው። የሆነ ነገሩ ያምራል። በዚህ ጀርባ ምን እንዳለ ግን ማየት ፈልግ ነበረ። መንገድ ካገኘው እገባለሁኝ። ተከተሉ። እኔ በቃ ለምን ጽዳት እንደሚያስደስተኝ አላውቅም። ይሄ ግራውንድ ላይ የእግረኞች መንገድ ነው። በቃ ስድት ያለ ነው። በቃ ላይቱ ምኑ እንደምታዩት ነው እና ለምን በቃ እንደዚህ ጽድት እንደማንል በቃ በዚህ ጋር ወደ ሌላ ቦታ ያስወጣል፣ በዚህ ጋር ደግሞ ወደ ሌላ ቦታ ያስወጣል እና ያኔ አጣሁሩ ሸጥሩል ኢማን ጠሃራ በጣም ወሳኝ ነው እና እንደው እኛም ጽድት ብንል እንደዚህ ዋው ቀደስ ይላል። ተመልሰናል። እዛ ጋር ነበርኩኝ ውስጥ ለውስጥ በዚህ በኩል መጥቼ እዚሁ ጫካ ውስጥ መጥቻለሁ። ይህን ነገር አልጨረስኩትም። ፍቅር ያላለቀም እዚህ ውስጥ ያለን ነገር ልየው እስኪ። ከዛ ሌሎች እንትኑ አያልቅም። ሞስኮ ባይዘወይ አያልቅም። በቃ በጣም ሰፊ ስለሆነ እናንተንም ይፈልጋል። በቃ በደንብ ተርኪዝ አድርጎ ማድረግ ይፈልጋል። ሌላ የተረዳሁት ነገር ምንድነው እዚህ ሀገር ካሽለስ ሶሳይቲ በጣም ያለበት ሀገር ነው እና በቃ ምንም ቢዘጋጉ በዲል አላቸው። የራሳቸውን ለውጥ ማምጣት ችለዋል። የራሳቸውን የሳንቲም ትራንዛክሽን መፍጠር ችለዋል። የራሳቸው የሆነ ኤሌክትሮኒካሊ ነው ብዙ ነገሮችን እንትን የሚያደርጉት የሚገበያዩት ምናምንና እኔ አሁን ኪሴ ውስጥ ያለን ሳንቲም ባሳያችሁ ብዛቱ ለምን በካሽ ስለምጠቀም ማለት ነው ይመልሱልኝ ሳንቲም። በቃ በጣም ኪሴን ሲከብደው ሄጄ ሱፐር ማርኬት ሁላ እንኪ ይህንን ሳንቲም አንድ ላይ ጨምሪልኝ አልኳት ማለት ነው። ግን በቃ ብትቆጥረው አላልቃላ መልሳ ሰብስባ መለሰችልኝ። ያው ኪሴ ውስጥ አለ እና ካሽለስ ሶሳይቲ ነው ያለው በአብዛኛው።
በየቦታው በቃ ማሽኖች አሉ። እዛ ጋር ወይ ካርዳችሁን ወይ ስልካችሁን በቃ ጠጋ ስታደርጉለት አማውንቱን ይቆርጣል ማለት ነው። ይሄ በጣም የተለመደ ነገር ነው እዚህ ሀገር፣ በአጠቃላይ በአውሮፓ በአሜሪካ ይሄ ነገር የተለመደ ነገር ነው እና እኛ ሀገር ላይ ያው እንግዳ እንዳይሆንብን ለማለት ነው እንግዲህ እሱ ነገር። እዛ ማዶ መሄድ እፈልጋለሁ ባይዘው በቃ ይሄ በቃ ደስ የሚለው ነገር አሁን ይሄ እንትኑን እሻየሁኝ እዛ ጫካ ውስጥ በየት በኩል ብዬ ልሂድ? ያ ዒባደላህ ድሉኒ ዐለ ጠሪቅ በየት ብዬ ልሂድ? እስኪ የሞስኮ ወንዝ የሚባለው ይሄ ነው። በዚህ ስያሜ ነው ከተማዋ ስም ይወጣላት። በጣም በርካታ ስም አላት፣ ግን ያው ዋና ስሟ ሞስኮ ነው። በዚህ ወንዝ ነው። ይሄ ወንዝ በጣም በርካታ ኪሎ ሜትሮችን አቋርጦ ነው የሚሄደው። ያው ውስጡ መርከብም አለ እንግዲህ የወንዝ ላይ መርከብ፣ ያው ይሄ መርከብ ነው የሚባለው እንደዛ ነገር ነውና ይሄ ነው እንግዲህ ሞስኮ በዚህ ነው ስሟን ያገኘችው ተብሏል። ይሄ ነገር ግን በቃ ስሜት አልሰጠኝም፣ ለምን እንደሆነ አላውቅም። እዚህ ጋር ነው ተብያለሁኝ ስለተዘጋጋም ይሁን አደባባዩን እንዲህ አልነበረም ማየት የፈለኩት፣ ስሜት አልሰጠኝም። እስኪ ችኛዋ ግን ምን እንደሆነች አላወቅኩም። ያው ዞሮ ዞሮ ራሱን የቻለ ታሪካዊ እንትን ነው ብዬ ነው የወሰድኩት። ያው እና በጣም ነው ዋው ዋው ዋው፣ አየሩ በጣም ከባድ ነው። እኔ እኮ ለምንድን ነው የጨላለመው ላለሁኝ፣ ለካ መሽቷል። እኛ ሀገር አሁን መግሪብ ነው። እኔ መቼ አወቅኩኝ? እየመሸ ስለሆነ ያው እንትን ነው። አሁን ኦልሞስት ይሄን ቪዲዮ ስቀርጽ 12 ሰዓት ተኩል ላይ ነው የሚያሳየውና መሽቷል። አይ እንዲህ ቢጨላልም ችግር የለውም በቃ። ኤኒዌይስ ሞስኮን የዛሬ ቆይታዬ እንግዲህ ይሄንን ይመስላል። እዛ ጋር በጣም የሆነ ነገር አለ። ምን ማየት ፈለግኩ ደግሞ አሁን የትሬን ሜትሮ በጣም ነው የሚያምረው ምናምንና እሱም ባየው ደስ ይለኛል። ግን ለዛሬ አልሆነም። ነገ ደግሞ እሱን መቀጠል ነው የሚሆነው። ለዛሬ እንግዲህ እንን ያህል አብረን ከቆየን በጣም ጥሩ ቆይታ ነው ብዬ አስባለሁኝ። እግሬ በረገጠው ሁሉ አብራችሁ ስለነበራችሁ፣ የማወራውን ሁሉ ስትሰሙኝ ስለነበራችሁ፣ በቃ ብቸኝነቴን ስለተጋራችሁኝ በጣም ባይዘው ሰፈር ስትወጡ ከቤተሰብ ጋር ብትወጡ ጥሩ ነው። ከሚስት ካላችሁ ከሚስት ጋር፣ ጓደኛ ካላችሁ የወንድ ጓደኛ ማለቴ ነው፣ ጓደኛ ካላችሁ ከወንድ ጓደኞቻችሁ ጋር ብትወጡ ጥሩ ነው። እንደኔ ብቻችሁን አትሆኑም። ቢያንስ እንኳን እንዲህ ካሜራ የሚይዝላችሁ ምናምን ታገኛላችሁ። ያው ሌላ አሰፍ እኔ ብቻዬን ስለሆንኩ ከእናንተ ጋር ይሄንን ስላሳለፍኩ ደስ ብሎኛል። የዛሬውን በዚሁ ጨርስ። ሰላም አለይኩም ወራህመቱላህ። ጉዞ ወደ ቤት። ሾፕ እናድርግ እንዴ ደግሞ እዚህ ጋር ገባ ብለን እስኪ አንዳንድ ነገሮችን ጠይቅ እናደርጋለን። ተከተሉ። የሆነ በጣም ደስ የሚል አሰራር ነው እንትኑ የተሰራው በድሮ የሩሲያ የቢልዲንግ አሰራር ስታይል የተሰራ ነው። አይ ቲንክ በጣም ደስ የሚል እንትን ያለው እና ምናልባት አላውቅም ውስጥ ላይ ያሉት እቃዎች ውድ ናቸው ርካሽ ናቸው የሚለውን ነገር ጠይቅ አድርጌ የምናይ ነው የሚሆነው። ተከተሉኝ። አሁን which one? This? Caramel. Yeah. 150. 150. ይህችን አይስክሪም 150 ሩብል ገዝተናል። እሷን እንግዲህ
እየቀማመስን እንዞራለን ማለት ነው። የሆነ ነገሩ በጣም ነው ደስ የሚለው። በቃ በጣም እንደዚህ ነው የሚያምረው ነው። ዋው ደስ ይላል። ባይዘዌ ባይስክል በጣም ነው የምፈልገው። እዚህ ሀገር በጣም ነው የሚነዳው። እስኪ ቼክ ላድርግ እንደዚህ ጋር የትኛውን ባይስክል ገዛ ይሻለኛል? ዋው በጣም ነው ደስ የሚሉት። በቃ ይሄንን አዲስ አበባ መንዳት እፈልጋለሁ። ክረምቱን ምናምን በቃ በዚህ ነው ስፖርት። በጣም ደስ ይላል። ያዋቂ ነው። እሺ ለራሴ ነው መግዛት የምፈልገው። ይሄ በጣም ያበደ ነው። ቼክ ላድርጋለሁ። የምር በጣም ከባድ ነው ይሄ። ይገርማችኋል። ይሄ ስንት ቢሆን ጥሩ ነው? 100,000 ሩብል ማለት ነው። 100,000 ሩብል በእኛ እንግዲህ ወደ 150,000 ብር ማለት ነው። ያኛው ወር አልጠጋው። ያኛው ደግሞ እዛ ጋር ጫፍ ላይ ያለው ደግሞ እሱ እንኳን 55,000 ሩብል ነው። ግን በጣም ከባድ ነው። እስኪ ወደ ፎቅ እንውጣና ደግሞ እናያለን። ባይስክሉ በጣም ውድ ነው። አንደኛው 100,000 ሩብል፣ አንደኛው 55,000 ሩብል ነው። ለምን እንደተወደደ አላውቅም። ምናልባት የብራንድ ጉዳይ ሊሆን ይችላል። እኔ እኮ እዚህ ከረከሰ ብዬ ነው። ይሄኛው ምንድነው? ብቻ በጣም ነው የሚያምረው። ወላሂ ጽድት ያለ ነው። በቃ ሁሉም ነገር ጽድት ያለ ነው። እዚህ ጋር እንግባለን። አይ ቆይ እንዳልደነግጥ የሆነ ነገሩ በቃ በጣም ነው ደስ የሚለው። ምን እየሰሩ ነው? እስኪ እንያቸው። የሆነ ፖሊሶች ምናምን ቆመዋል። ፖሊስ መለዮ የለበሱ ሞስኮን እንግዲህ እየተዟዟርን እያየናት ነው። እስካሁን ድረስ ከሴንተሯ መውጣት አልቻልኩም፣ ከዋናዋ ከእምብርቷ ማለት ነው። እና እንዲህ ዙሪያውን ስትዞሩ እንዲህ አይነት ግሪን መስኮች ታገኛላችሁ። እንደዚህ አይነት በጣም ሰፋፊ እንትኖች አሉ። በጣም የድሮ ቢልዲንጎች አሉ ምናምን እና የሆነ በቃ አትጨርሱትም። ብቻ አሁን ደግሞ እዚህ ፊት ለፊቴ የሆነ ፋውንቴን ነገር ምናምን ይታየኛል። እስኪ ጠጋ ብዬልኝ እና በቃ የሆነ በቃ ሰፊ መጽሐፍ ናትና አንብባችሁ አትጨርሱትም። ሙሉ መረጃውን እንትን ይፈልጋል፣ ታሪኩን ማወቅ ይፈልጋል። እንደው ዝም ብዬ ግን ካፕቸር እያደረኩኝ ወደ እናንተ ሳደርሰው እናንተ በተለይ ይሄን ሂስትሪ ካጠናችሁ ምናምን ስለዚህ አካባቢ መረጃው ይኖራችኋል ብዬ አስባለሁኝ። ግን በጣም ደስ የሚል ድባብ ነው ያለው። በጣም በቃ የምታዩት ነገር ሁሉ በጣም አንድም ቆሻሻ መሬት ላይ ወድቆ አታዩ። በጣም ንጹህ ናት፣ በጣም ንጹህ ናት እና በጣም ነው ደስ የሚለው። እዚህ ጋር ደግሞ ሌላ እንትን አለ የሆነ ብቻ በቃ በጣም አሪፍ ነገር ነው። ያው ይሄን እንኳን እኛም ሀገራችን ላይ ለምደነዋል። አሁን ብዛም ብርቅ አይደለም ለኛ። አዲስ አበባ ላይ በጣም በሰፊው እንዲህ አይነት ነገር ኦልሬዲ የውሃ ፏፏቴዎች እነዚህ ፋውንቴኖች
በጣም የበዙበት ሁኔታ ነው ያለውና በቃ ሞስኮ ለዚሁ ተብላ የምትመጣ እንደኔ የእግረ መንገድ ሳይሆን በቃ ፐርፐዝሊ በደንብ ፕላን ተደርጎ ምናምን ቤተሰብ ተይዞ የምትዘየር የምትጎበኝ ከተማ ነች እንግዲህ ሞስኮ። ሜትሮ ውስጥ ነው ያለነው። ማሻአላህ ሞስኮ የሚባል ከተማ በነገራችሁ ላይ መኪና ከመያዝ ይልቅ በእግር መጓዝ ነው የሚያዋጣው እዚህ ሀገር። ምክንያቱም በጣም ሩቶቹ ብዙ ናቸው፣ ጃንክ ይኖራል ምናምን እና ልክ እንደኔ በእግር መጓዝ በጣም አዋጭ እንደሆነ ነው የምረዳው። ከዛ ውጭ ግን በእግር መጓዝ ደግሞ ስፖርቱን ላልፈለገ በባቡር መጓዝ በጣም ያዋጣል። ባቡር ያልፈለገ እነዚህ ስኩተሮች ሳይክል ተከራይቶ ቢነዳ ጥሩ ነው። ካልሆነ ግን እያኩም ታክሲ እንዳትይዙ። ሞስኮ ላይ በጣም ውድ ነው ታክሲ። ስለዚህ እንደኔ በእግራችሁ ማቅጠሩ የተሻለ ሳይሆን አይቀርም። በሚገርማችሁ ሁኔታ ከሆቴል የወጣሁት እኔ አቅራቢያ ያሉ ሞሎችን ትራክ አድርጌ አንድ ማን የሚባል ሞል ነበር ያገኘሁት። ብቻ እኔ አጠገብ 1 ኪሎ ሜትር ርቀት ላይ ያለ ሞል ውስጥ ሄጄ ሾፕ ለማድረግ ነበር የወጣሁት። በማፕ ብለው ብሰራው ባደርገው ምናምን ብለው አንዴ ወደዚህ ሂድ ይለኛል፣ አንዴ ተመለስ ይለኛል። አንዴ ይሄ የአየር ትራፊኩን በጣም አሁን ባለው ነባራዊ ሁኔታ በጣም ነው እንትን የተቆጣጠሩትና ማፑ በደንብ አይሰራም። ሰው ምን አልኩኝ፣ ለምን ራይድ አልጠራም ለ1 ኪሎ ሜትር እስኪ ምናልባት 10 ብር ምናምን ቢሆን ነው ብዬ ልክ ራይድ ልጠራ እንትን ሳደርግ ምን ቢሆን ጥሩ ነው፣ ስንት ቢል ጥሩ ነው ሲስተም ላይ አፑ ማለት ነው 500 ምናምን ይለኛል። እንዴ ለመቼ ስፖርተኛ ሆንኩኝና ብዬ ይሄው በእግሬ ወደማቀው ወደ ፒያሳ ወደ ሴንተሩ እየሄድኩኝ ነው። ለምን እዛ ከሆነ ችግር የለው ምንም ነገር አይጠፋኝም። ያው አንድ ሀውልት ነገር ምልክት አደርጋለሁኝ፣ ተሽከርክሬ እዛ እመጣለሁ ማለት ነው ቢጠፋኝ እንኳን። ለዚህ ነው ታክሲ አትጠቀሙ እምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ሞስኮ ላይ ወይም በአጠቃላይ በሩሲያ ሀገር የነበረኝ 10 ቀን ቆይታ አልቆ በነገው ዕለት ወደ ሀገር እመለሳለሁኝ። ጥሩ ቱር እንዳደረጋችሁ ከኔ ጋር ተስፋ አደርጋለሁኝ። ጥሩ ቆይታ እንደነበረን ተስፋ አደርጋለሁኝ። ሞስኮ በተለይ ሞስኮና ካዛን የተለየ ጊዜ ያሳለፍኩባቸው 2 ከተሞች ነበሩ። ካዛን በዋናነት ታታሮች የሚኖሩበት፣ ሞስኮ ደግሞ ዋና ከተማዋ ላይ ከ13 ሚሊዮን ሕዝብ በላይ የሚኖርባት፣ እንደዚሁ በዙሪያዎቿ ያሉ ነዋሪዎቹ ተደምረው ወደ 19 ሚሊዮን ማህበረሰብ የሚኖርበት ትልቅ በዓለም ቁጥር 1 የቆዳ ስፋት ያላት ሀገር ካፒታል ሲቲ ነው። ሶ እንግዲህ የነበረን በጎውንም በጎ ያልሆነውንም ነገር ማለት በጎ ያልሆነ ቢማዕና ሰፈር ላይ የሚያጋጥም በጎ ያልሆነ ነገር ማለት ነው። መደነጋገሩ ምኑ ሁሉንም እንግዲህ አብራችሁ ከኔ ጋር ቆይታ ስላደረጋችሁ በጣም ነው የማመሰግነው። ይሄ አሁን ያለሁበት ያው የሚታወቀው ያው ሴንተር ካዛንም ያው ዛው ሴንተሩ ላይ ነበረ ብዙ ነገሮች ይሰራ የነበረው። እዚህ የሞስኮ ዋና ሴንተሩ ከዋና ፒያሳ ላይ ያለው ድባብ ነው። በጣም ደስ የሚል እንትኖች አሏቸው፣ መዝናኛዎች አሏቸው። በርካታ ቱሪስቶች ናቸው ያሉት። በዙሪያው በጣም ብዙ ሊታዩ የሚችሉ ነገሮች አሉ።
አብራችሁ ስለነበራችሁ በጣም አመሰግናለሁ። ሌላ ጊዜ ደግሞ ወደ ሌላ ሀገር ስንጓዝ እንዲሁ ከጀመርነው አይቀር እንዲሁ አብረን የምንሆንበት አጋጣሚ ሩቅ አይሆንም ብዬ አስባለሁ። ሰላም አለይኩም።